አይገርማችሁም? በሰዓት $42 የሚከፍል ስራ ነው ይሄ ስራ። በክፍያ ደረጃ በጣም አሜዚንግ የሆነ ስራ ነው። ይሄንን ስራ ሁላችሁም አፕላይ እንድታደርጉ እኔም ደግሞ ጆብ ሊንክ እችኛዋን ጆብ ሊንክ ቴሌግራም ቻናል ላይ አስቀምጣለሁ። ሁላችሁም ቴሌግራም ቻናል ጆይን አድርጋችሁ ይሄንን ሊንክ ታገኛላችሁ፣ አፕላይ ታደርጋላችሁ ማለት ነው። ዛሬ አጋጣሚ ውጪ ውዬ ድንገት መጣውና ኢሜይሌን ቼክ ለማድረግ ገባው። ልክ ኢሜይሌን ቼክ ሳደርግ ሁለተኛ ኢሜይሌ እንደዚህ አፕወርክ ኢንቪቴሽን መጣልኝ። የኢሜይሉንና የስራውን ዝርዝር ሙሉ በሙሉ ዲስክራይብ እያደረኩ አሳያችኋለሁ። አሁን ላይ ለማሳየት የምፈልገው ስራው ምን አይነት እንደሆነና እንዴት ወደዛኛው ወደ ዋናው ፕሮፋይል ገብቼ ቼክ እንደማድረግ ነው። ይሄ አጋጣሚ ለእናንተ ቲዩቶሪያል ቪዲዮ ለመስራት ክሬት ያደረኩት የአፕወርክ አካውንት ነው። በዚህ ኢንቪቴሽን መጣልኝ። አፕወርክ በመሰረቱ ከአንድ አካውንት በላይ ለአንድ ሰው ስለማይፈቀድ አይዲ ቬሪፊኬሽን ሲደረግ ትራክ ስለሚደረግ በዚህኛው አፕላይ አላደርግም። በዛኛው ግን አፕላይ እያደረግኩ አሳያችኋለሁ። ወደ ዋናው ስመለስ እንግዲህ እቺን የመጀመሪያ ቃል ብቻ አምጥቼ ሰርች አደርጋለሁ። ኤሲሲ 120 የሚለውን እዚህ ጋር እጽፋለሁ ማለት ነው። ልክ ይሄን ስጽፍ ይሄኛው ከታች ያለው መጥቷል። እንግዲህ በዋናው ላይ ያላሳየሁት ነገር እዚህ ጋር ኢንቪቴሽን ከተላከልኝ 2 ሰዓት ነው። ገና በ2 ሰዓት ውስጥ አገኘሁት ኢሜይሉን። በዋናው ላይ ስገባ ይሄንን አገኘሁት። ቀጥታ ወደ ዲስክሪፕሽን ለመግባት ይሄንን ታይትሉን ክሊክ እናደርጋለን። ይሄን ይመስላል። ቀጥታ ወደ ዲስክሪፕሽኑ አሳያችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ በማድረግ ጀምሩ። የተለያዩ ኦንላይን ስራ በዚህ ቻናል ላይ ስለምለቅላችሁ ተጠቃሚ ትሆናላችሁ። ወደፊት አብረን እንዘልቃለን ማለት ነው። ከረጅም ጊዜ በኋላ አፕወርክ ላይ ላይቭ ፕሮፖዛል ሰሚት ለማድረግ ገብቻለሁ። እስቲ ምናልባት ፕሮፋይሌን ማየት የምትፈልጉ ሰዎች ካላችሁ ላሳያችሁ። አፕወርክ ፕሮፋይሌ ምን እንደሚመስል ያው 100% መሆን አለበት። ፕሮፋይል ላይ እንደዚህ ገብታችሁ ቼክ የምታደርጉት ነገር ይኖራል። ያው እኔ ሁሉንም ኮምፕሊት አድርጋለሁ። እዚህ ጋር ግን ካላደረጋችሁ የእናንተ እዚህ ጋር በዝርዝር ይቀመጣል። እያንዳንዱ ያልተሞላ ይታያል። ይሄንን መሙላት አለባችሁ። ከዚህ በተጨማሪ ምናልባት ይሄኛው ዛሬ የማሳያችሁ ስራ በትንሹ 50+ ፕሮፖዛል ሰሚት ተደርጓል። ከተፖሰተ ከ2 ሰዓት በፊት ነው። 2 ሰዓት ሆኖታል። እንግዲህ የሚያስፈልገው ክሊራንሰር መጠን 99 ብሏል ሰውየው። ስለዚህ እድል አለኝ። ምናልባት ይሄንን ቶሎ ሊፖስት ይችላለሁ። ይሄንን ቪዲዮ እናንተም 99 ፍሪላንሰር ስለሚፈልግ ቶሎ ብዙ ሰው ስለሚፈልግ ይህንን ማድረግ ትችላላችሁ። መታየት ያለባቸው የክሊያንት ኢንፎርሜሽን ላሳያችሁ። እዚህ ጋር ትገቡና ክሊክ አድርጋችሁ ስገቡ ይታያል። እዚህ ጋር ይሄ ክሊያንት እንትን ነው። ለዚህ ፕሮፖዛል ሰሚት ለማድረግ 14 ኮኔክት ያስፈልጋል፣ አፕላይ ለማድረግ ማለት ነው። ይህንን ስራ አፕላይ ለማድረግ እኔ 99 ኮኔክት አለኝ። ስለዚህ ማድረግ ይችላለሁ ማለት ነው። እናንተ 0 ከሆነባችሁ ማድረግ አትችሉም። በትንሹ 14 አካውንታችሁ ላይ መኖር አለበት፣ አፕወርክ ፕሮፋይላችሁ ላይ። ለዛ ነው ኮኔክት ግዙ የሚለው። ምናልባት ይሄንን በተለያየ ቪዲዮ ስለሰራሁት ዛሬ አላብራራላችሁም። አፕወርክ ክሊያንቱ አሁን የዚህ ስራ ፖስት ያደረገው ሰውዬ ፔመንት ሜተድ ቬሪፋይድ ነው። የመጀመሪያ ክራይቴሪያ ብዬ ያስቀመጥኩት ፔመንት ሜተድ ነው። እዚህ ጋር ቬሪፋይድ ስለሆነ ከዛ ደግሞ ሬቱ አለው። ሬቱ 4.6 ነው። 4.6 ለማግኘት 1466 ሪቪው አግኝቷል። ይሄ ክሊያንት በጣም የቆየ ክሊያንት ነው። የሁሉ ተደምሮ 4.6 ሆኗል ሬቱ ማለት ነው። ያለው አገሩ አውስትራሊያ ነው። እንግዲህ ይሄው ቻትስውድ የሚባል ቦታ ነው። አሁን በነሱ አቆጣጠር ሰዓቱ እንደዚህ ነው አውስትራሊያ ውስጥ። ከዛ ደግሞ 367 ስራዎችን ፖስት አድርጓል። 100% ሃይር አድርጓል። ያ ማለት 119
ሰዎች ጋር አሁንም ኦፕን የሆነ ሪሌሽን አለው። ክሎዝ አላረገም ማለት ነው ኮንትራቶቹን። ከዛ ቀጥሎ ደግሞ 1.1 ሚሊዮን ዶላር ስፔንድ አድርጓል አፕወርክ ላይ። በአፕወርክ አማካኝነት ለሰዎች የከፈለው 1.1 ሚሊዮን ዶላር ነው። ያ ማለት 7133 ሰዎች ጋር ሰርቷል። ከዛ 12359 ሰዎች ጋር ስራ ሰርቷል። ከዛ አሁንም ኮንትራታቸው ክሎዝድ ያልሆነ የሚሰሩት አብሮ የሚሰሩ 7133 ሰው አሉ። ከዛ ደግሞ በአቨሬጅ በሰዓት 37.26 ዶላር ይከፍላል። በአቨሬጅ ማለት ነው። ከዚህ በላይም የከፈለ ያለ በታችም የከፈለ ያለ አቨሬጅ ነው የሚወስደው አፕወርኩ። በሰዓት 37.26 ዶላር ይከፍላል ማለት ነው። እስካሁን የከፈለው ሰዓት 4080 ሀወር ነው። በጣም ሀይ ነው እና ይህን ያክል ሰርቷል። አፕወርክ ላይ መንበር የሆነው 2023 ነው፣ ኖቨምበር 2023 ነው መጀመሪያ ጊዜ አፕወርክን ጆይን ያደረገው ማለት ነው። የዛሬ 3 ዓመት አካባቢ ማለት ነው። ስለዚህ ይሄ ሰውዬ ነው እንግዲህ። የሰውየው ኢንፎርሜሽን ይሄን ያክል ካልኳችሁ ይሄንን ስራ አፕላይ ለማድረግ በቂ ምክንያት አለኝ። ስለዚህ እንዴት አፕላይ እንደማድረግ አሳያችኋለሁ። ይሄው የስራ ዲስክሪፕሽን ይሄ ነው። አማሪክ ኦዲዮ ትራንስክሪፕሽን ስፔሻሊስት ይላል። ሃይ ቮሊዩም ላንጉዌጅ አማሪክ ማርኬት ኢትዮጵያ ይላል። ፖዚሽን ይሄንን ያው እናንተ ሙሉ ታነባላችሁ። እኔ እንዴት አፕላይ እንደማድረግ ላሳያችሁ። ይሄንን አፕላይ ለማድረግ መጀመሪያ እንደዚህ ያደርጋለሁ። ምናልባት ይሄንን ሙሉ ኮፒ ያደርጋለሁ እንደተለመደው ያው ብዙ ጊዜ እንደማደርገው ማለት ነው። ከዛ ቻትጂፒቲ ከፍትና ቻትጂፒቲ ከፍቼ ላይቭ ነው ይሄንን አፕላይ ማድረገው ለእናንተም እያሳየው ስለሆነ መጀመሪያ እንደዚህ ይጽፋለሁ። አይ ኒድ ፕሮፖዛል ሃይ ሬት ፕሮፖዛል ፎር አፕወርክ ጆብ አፕሊኬሽን ብዬ ከዛ ዘ ፕሮፖዛል must be precise and humanized. No more than 2 paragraphs. The job description is below. እንደዚህ ብዬ ቅድም ኮፒ ያደረኩትን ፔስት አደርጋለሁ። እዚህ ጋር ቀይ የተሰመረ ካለ ግራመርሊ ተጠቅሚ ራይት አደርጋለሁ። ስለዚህ ሂውማናይዝ እሺ ሂውማናይዝድ ኦኬ። አሁን ኢንተር ላለው ኦኬ ይሄውላችሁ ቅልብጭ ያለች ሰጥቶኛል። አይ አም ኔቲቭ አማሪክ ስፒከር ፍሮም ኢትዮጵያ ዊዝ
ኤክስፒሪየንስ working on transcription annotation and language related projects. I am comfortable producing verbatim transcriptions that accurately capture filler words, repetition, false starts, speaker change, and no speech event while following strict quality guidelines. I am also familiar with browser-based transcription tools and can maintain high accuracy and precision time stamping. I am detail-oriented, reliable, and able to handle volume workload. More Amharic accent, everyday conversational speech allows me to deliver accurate transcription with I'm glad to commute. ኦኬ ስለዚህ እዚሽ ጋር የሆነ ነገር እጨምርበታለሁ ማለት ነው። እኔ ገብቼ እዚህ ጋር መጀመሪያ እዚህ ጋር መጣና አፕላይ ነው የሚለውን እነካለሁ። ከዛ ልክ እንደዚህ ይከፍታል በኒው ታብ። እዚህ ጋር ከላይ ሲጀምር እንደዚህ ይከፍታል። ከላይ ሲጀምር እዚህ ጋር እኔ ኤጀንሲ ስላለኝ ነው እንደዚህ የሚለው። እናንተ ፍሪላንሰር ብቻ ከሆናችሁ ፍሪላንሰር የሚል ይመጣል። እኔ ኤጀንሲም ስላለኝ ነው። ኤጀንሲ አሁን ኮኔክት ስለሌለኝ ኤጀንሲ ሳደርግ ዱ ኖት ሚት ዘ ክላይንት ፕሪፌርድ ኳሊቲ ይላል። ስለዚህ እዚህ ጋር ፍሪላንሰር ብዬ አልፋለሁ። ከዛ ወደ ታች ወረድ ስትሉ ያው ጆብ ዲስክሪፕሽን አለ። ከዛ እዚህ ጋር ዋት ኢዝ ዘ ፉል አማውንት ዩ ውድ ላይክ ቱ ቢ ቢድ ፎር ዲስ ጆብ ይላል። ይሄ ሜቢ ኦፕሽናል ነው። እኔ ዝም ብዬ እንደዚህ ብዬ ጽፌ ላልፍ እችላለሁ። ከዛ 400 ሰራለሁ ብዬ ስል ክላይንቱ አይ ቲንክ ይሄንን አፕወርክ ተርም ይሄንን አፕወርክ አዲስ የጨመረው ይመስለኛል። በፊት እንደዚህ አልነበረም። አፕላይ ሳደርግ ይሄ ነገር አይመጣም። this is the full amount you would like to bid for this job ይላል። 1000 ማድረግ እችላለሁ። ምንም ማተር የሚያደርግ ነገር የለም። ይሄ እዚህ ጋር እኔ 1000 በላይም መስራት እችላለሁ። ግን 1000 ሲሰራ አፕወርክ $100 ቻርጅ ያደርጋል። እኔ 900 አገኛለሁ ብዬ አፕላይ ያደርጋለሁ። ሜቢ ይሄ ሃፕን ሊያደርግም ላያደርግም ይችላል። ከዛ ዱሬሽን ማተር ያደርጋል። ከክላይንት ከፈለገኝ ሞር ዛን 6 ማንዝ ማድረግ እችላለሁ። ከዛ በታችም ማድረግ እችላለሁ፣ ችግር የለም። ከዛ ከቨር ለተር ላይ እቺን ከቻት ጂፒቲ ኮፒ ያደረግናትን እቺን እዚህ ጋር ከቨር ለተር ላይ ፔስት አደርጋለሁ። ሄሎ ልና I am happy really happy to join your Amharic transcription work ካልኩ በኋላ አይ አም ብዬ ቀጥላለሁ ማለት ነው። አሁን የጨመርኳት I am delighted to join your Amharic transcription work አልኩና I am native speaker and from Ethiopian እያልኩ ቀጠልኩ። ከዛ ምን አደርጋለሁ አሁን መጨረሻ ላይ I hope to hear from you as soon as possible. ከዛ ታንክስ ብዬ ታምራት እላለሁ። ይሄ ፎርማል ለመሆን ግዴታ ነው። ምክንያቱም ሰዎች ፎርማሊቲውን ይፈልጋሉና ከላይ የሆነ ነገር ጽፈን ከዛ እንደዚህ አይነት ክሎዚንግ ስታዩ ፎርማል የሆነ ነገር ያስፈልጋል። ከዛ እዚህ ጋር
ወደ ታች ስትወርዱ እዚህ ጋር አፕሎድ የምታደርጉት ከዚህ ጋር ዳይሬክትሊ ሪሌትድ የሆነ ነገር ካለ አርጉት። ከሌለ ግን ክፍት ይሁንና ከዛ አድ አፕወርክ ፖርትፎሊዮ ላይ እንመጣለን። እዚህ ጋር አድ አን አፕወርክ ጆብ ይላል። ከዚህ በፊት ስለ ትራንስክሪፕሽን የሰራችሁት ስራ ካለ አድ ማድረግ ትችላላችሁ። እኔ እዚህ ጋር የሰራቸው አይ ቲንክ በጣም ብዙ ትራንስክሪፕሽን ጆቦችን ሰርቻለሁ። እዚህ ጋር ሴሌክት ሃይላይት እዚህ ጋርም ሰርቻለሁ። ከዛ ወደ ታችም ላንጉዌጅ ትራንስክራይበር አማሃሪክ ሎፍት ትራንስክራይበር እዚህ ጋርም አለ። ብዙ ትራንስክሪፕሽን ስራዎችን ስለሰራሁት ይሄን 3 አድ ካረኩ በቂ ነው። ከዛ ፖርትፎሊዮ ላይ እዚህ ጋር ሎፍት ትራንስክሪፕሽን አሁንም ፖርትፎሊዮ ላይ አለኝ። ከዛ ሌላ አድ በቂ ነው። ሰርቲፊኬት አያስፈልገኝም። ሰሚት እዚህ ጋር ሰሚት ፕሮፖዛል ብዬ ሰሚት አደርጋለሁ ማለት ነው። ሶ አሁን እዚህ ጋር ዋት ዩ ኒድ ቱ ይልና እዚህ ጋር ስክሮ ኮንፊርም ማድረግ ይጠይቃል። አይ አንደርስታንድ ኤንድ ኖ ፕሮጀክት ፋንድስ ፎር ዲስ ፕሮጀክት ይላል። ምንም አይነት ፕሮጀክት ፈንድ እንደማያስፈልግ ለአፕወርክ እየነገርኩት ነው። አፕወርክም ነግሮኛል። ስለዚህ አፕላይ አድርጋለሁ። እንግዲህ ሪዛልቱን ልክ አክሰፕት ከተደረግኩ ሌላ ቪዲዮ የምሰራ ይሆናል ከነ መረጃው። ይህንን አፕላይ ሳረግ ያሳየሁት ያው ብዙ ጊዜ ሆኖኛል። አፕወርክ ላይ ቪዲዮ መስራት ካቆምኩ የኔ ፕሮፖዛል አሁን ያቀረብኩት ይሄን ይመስላል። ባይ ፕሮጀክት የሚል ነው ሴሌክት ያደረግኩት። ባይ ማይልስቶንም ሊሆን ይችላል። ኖ ፕሮብሌም አትኦል። እንደዚህ አድርጌ አፕላይ አድርጌያለሁ ማለት ነው። ሶ እዚህ ጋር ኤዲት ፕሮፖዛል የሚል ይመጣል። ኤዲት ማድረግ ይችላለሁ ካስፈለገ ገብቼ ዊዝድሮ ማድረግ ይችላለሁ። ግን ዊዝድሮ ሳረግ ምን ይሆናል መሰል ኮኔክታችሁ አይመለስም። ኦልሬዲ 14 ኮኔክት ቆርጧል። እኔ ጋር ለምሳሌ መጀመሪያ 99 ነበረኝ። አሁን ሪፍሬሽ አድርጌ ላሳያችሁ። እዚህ ጋር ኮኔክቱ 99 ነበረኝ። አሁን 85 መሆን አለበት። ኦኬ ኮኔክት 85 ይኸውላችሁ 14 ቆርጧል። ሶ አሁን ዊዝድሮ ኤዲት ማድረግ የሚችለው ራሱ ከ6 ሰዓት በፊት ነው። ይሄ ፕሮፖዛል 6 ሰዓት ከሞላ በኋላ ኤዲት ማድረግ አልችልም። ፕሮፖዛሉ ይታያል። ከዛ በኋላ እንትን ይላል ማለት ነው። ስለዚህ እንደዚህ ሰብሚት አድርጋለሁ። እንግዲህ ፊድባኩን የሚመጣውን አውትካም አብረን ምናይ ይሆናል። ሞስት ፕሮባብሊ ስራውን ማገኝ ይመስለኛል። እንግዲህ የዚህ ቪዲዮ ውጤት አብረን የምናይ ይሆናል። ወደፊትም ያለውን ከተሳካና ሰሚት ያረኩት አፕላይ ያረኩት አክሰፕታንስ ካገኘው ስራውን እንዴት እንደሚሰራ አሳያችኋለሁ። ምን ያክል ወርዝ እንደማደርግም አሳያችኋለሁ። በዚህ ቪዲዮ ቀጥዬ የምሰራላችሁ ይሆናል። ቀጣይ ቪዲዮ ላይ አሳያችኋለሁ። እስከ መጨረሻው ስለተከታተላችሁ እያመሰገንኩ፣ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ለሌሎችም ሼር እንድታደርጉ አሳስባችኋለሁ። መልካም ጊዜ